እሱን ያ እንግዲህ ዛሬው ነገርኩህ ቅድም ስለከም የነበረው ለአስረዳህ ነው ከማስረጃ አንፃር እያመሳል የሰዎች ሐሳብ ሳይሆን የነብዩ ሰለላሁ ዐለይሂ ወሰለም ማን ነው የአላህ ቃል በቁርአን ላይ ቃል በቃል አህያ እንዳትበሉ እንደተጓጓዙባቸው ፈጠርኩላችሁ ብሎ የተናገረውን አንቀጽ አምጥቼልህ ከዛ አብዱላህ ኢብኑ አባስ እንዴት ብሎ እንደተረዳው ትችላለህ ነው የሰዎች ሐሳብ እኛ ጋር ምናምን መሰለህ ሰዎች ሐሳባቸው በቁርአን በሐዲስ በማስረጃ እስካልተደገፈ ድረስ ተቀባይነት የለውም እያሉ በምን ጊዜ እንደበሉት ሰሃቦችን ሐዲሱ ላይ ተቀምጧል የው ኸይበር የኸይበር ጦርነት ጊዜ ነው የነገር የተቸገረ ሰሃቦች እንትን ያሉት በተቸገረ ጊዜ ተበላ አንበጣ በማር ዮሐንስ ይበላ ነበር እንደ ይሄ ነገር ከራሴ እንዳይመስላችሁ ብዙ ክርስቲያኖች ከራሱ ነው የሚናገረው ምናምን ይሏቸዋል ከራሴ እንዳልሆነ አንዴ ላሳያችሁ እያሳያችሁ ባልፍ ይሻላል በኋላ እንዳትብሱኝ ማለት ነው ከራሱ ነው የሚነግራችሁ ይሏቸዋል አይደል እኔ ከራሴ እንዳልቸር እናገራለሁ እንዳነበብኩ እናገራለሁ ንግግር የምቀን ነው በማስረጃ እንጂ አለማስረጃ እናገራለሁ አንበጣ በማር ይበላ ነበር ዮሐንስ አንበጣ በማር ይበላ ነበር ላሳያችሁ መክሩም አንበጣና የበረሃ ማር ነበር እና ይሄ ታገኛላችሁ ማቴዎስ 3:4 ላይ ማርቆስም 1:6 ላይ ተገልጿል ማርቆስ 1:6 ዮሐንስም የግመል ጸጉር ለብሶ በወገቡ ጠፍር ይታጠቅ አንበጣና የበረሃ ማር ይበላ ነበር ሌላ ጥያቄ ያለው ሰው ሌላ ብዙ አለ ግን ይሄ በቂ ነው ያለው ሲጋ ኦኬሽ እሱን አይቼዋለሁ እኔም መልሰልኛል ግን አሁን እኔ በዚህ እንትን ጉዳይ ላይ በመለው አንተ ያልከውን ነገር ይዘን በቁርአኑ እንትን ብለህ አንዳንድ አሁን ለምሳሌ ልክ እንዳልከው አንዳንድ ተፍሲሩን ሐዲሱን ተርጉመው የሚጽፉ ወይም በትርጉም ጽፈው ለመልእክት የሚያስተላልፉ ትልልቅ መጽሐፍ ነው እንግዲህ በትልልቅ እንትን የሚሸጥ ነውና እማትስማሙበት ነገር ካለ በእናንተ በእንትኑ በድርጅቱ ስም መጽሐፎች ወይ እንደወገዙ ማድረግ ነው ወይም እንዳይስፋፉ ማድረግ ነው አሁን ልክ አንተ በገለጥክልኝ መንገድ ነው ቪዲዮ ከፍቼ ባሳይ የሚለውን ቃል በቃ ልክ ነው ያልኩን ያነበብኩልህ ነው መጽሐፉና ባንዳ ነው ቪዲዮ ልክፈትና ላሳይ ነው ቪዲዮ ሳይንስ ማን ነው ባይ ከዚህ ጋር የተያዘ ሐሳብ አለ ይሄን ትንሽ እሺ ቆይ እኔ አንዴ ላምብብለት አንዴ ምግብ ይላል ባዩ ማን ጸሐፊው መጽሐፉን ጸሐፊው ነው የምትለኝ መጽሐፉን የጻፈው ይሄን ንግግሩ የተናገረው እንግዲህ ከሐዲስ ብሎ ነው የጻፈው ሰውየው ነው የጻፈው ነው ማን መጽሐፉን የጻፈው ነው ከላይ ያለ ጥያቄ ምንድነው توفيق اي السلام عليكم السلام ከዚህ ጋር የተያዘ ነበር አንድ እንዳንተው የዩኤስኤ ውስጥ የሚሰራ አንድ አለ እንዲ ኮምፓራቲቭ ሪሊጅን እንደዚሁ እንዳንተው ማለት ነው ዳዒ ነውና መጣቆል ላይ ይመስለኛል በጣም ፌመስ ነው ስሙ ጠፍቶኝ ባለ ብቻ እሱም እንደዚህ አይነት ሐሳብ አምጥቶ ነበርና አሁን ያልከውን ምሳሌ የሜዳዩ ሆነ አነሳና በዛ ጊዜ መክሩህ ነው የተከለከለው ወደ መክሩህ ነው ምክንያቱም በዛ ሰዓት ለውጊያ እና ለተለያዩ አገልግሎቶች ይተከማቸው ነበር እነዚህ ፈረሶችን አህዮችን ምናምንና አሁን በቃ ቶታሊ ማለት ይቻላል አሁን ጊዜውም እንትን ነው አንተከማቸውም በብዛት በተለይ ለጦር ሜዳ ምናምን ነገር አንተከማቸውም እና አሁን በዚህ ሰዓት ግን መክሩህ ነው ብሎ ለመናገር ይከብዳል
ባይበላ ጥሩ ነው ግን ቢበላም ችግር የለውም አይነት ነገር ሐሳብ ነበር ያመጣው እንደዚህ ሆኖ ተጠይቆ ነው እሱ ሙስታዙ ማለት ነው እና መክሩህ ነው እንጂ ተከለከለ አይደለም አይነት ነገር ነው ያመጣው ተሳስቶ ሐዲስ ራሱ አጣቅሶ ሲያወራ ነበር አኺ ሐዲስን ቅድም ስናገር ነበር እኮ ከዚያ ሐዲስ የለም ተቸግረው ሰሃቦች የውም ኸይበር በጦርነት ጊዜ እንደሆነ ተገልጿል አብዱላህ ኢብኑ አባስ ተወቀዋል ግልጽ የቁርአን አንቀጽን ቆይ እንዴት ነው አብዱላህ ኢብኑ አባስ እንደፈሰረው ላሳያችሁ አያያ ስጋራ ሰርክተ አላህ Subhanahu Wa Ta'ala መጀመሪያ በቁርአኑ ላይ ምን አለ የሚለውን አንዴ ላሳያችሁ ልጆች እንድትረዱት